ሊሆን ይችላል፣ በእርምጃ ሊሆን ይችላል። የሚሮጠውን አላህ ቀደም አይተነዋል። እዚህ ጋር እንደምታዩት አላህ ይሮጣል። ዮኒ ልብ ብለው አላህ ይሮጣል። ይሄ ራሱ ነብዩ ጌታዬን ጺም በሌለው ወጣት መልክ በአረንጓዴ መናፈሻ ላይ አየሁት ብሎ የተናገረው ሐዲስ ስላለ ይሄ ሰውዬ አላህን ሊወክልልን ይችላል። ወጣት ወንድ ቤቢ ቦይ ነው ባይዘው አላህ ቤቢ ቦይ ማለት ጺም ገና አልወጣም፣ ቲኔጀር ነው፣ ያንግ ነው። ሶ አላህ ይሮጣል። እነዚህ ቀደም ያልተነገሩ ሐዲሶችም ካሉ ያው ሳሂህ አል-ቡኻሪ 75:36 ላይ አላህ እንደሚሮጥ ግልጽ የተነገረበት if he comes to me walking I go to him running ብሎ አስቀምጧል። እርሱ ወደ እኔ እየተራመደ ቢመጣ እኔ ወደ እርሱ እየሮጥኩ እሄዳለሁ ብሎ አላህ ራሱ የመለሰበት ነው። ይህንን ሩጫ ሜታፎሪካል አይደለም ሊትራል ሩጫ ነው ብለው ራሳቸው የሙስሊም ሊቃውንቶች ደግሞ አስቀምጠዋል። ኢቭን ሩጫው እንዴት እንደሆነ ራሱ አስቀምጠዋል። እርሷም ማለት ሩጫዋ ማለት ነው በእግር ከመራመድና ከመሮጥ መካከል ያለ ፈጣን እርምጃ ናት። ሶምሶማ ነገር ናት። ያለ ከአባውን ሲዞሩት እንደዚህ ትከሻቸው እያወዛወዙ ላጠላት እንደሚሉት ማለት ነው። ይሄ የአላህ ሩጫ ነው ብሎ ተቀምጧል። በእርግጥ ሆረ ላይኖች አሉ እዚህ ጋር ብዙ እንዳለማሳየት፣ ግን አሁን ይሄን ሳልናገር ባልፍ አላህ ራሱ ይቀየመኛል። የእስልምና ሆረ ላይኖች አንድ ብቻ ነው ማሳየው። ምን እንደሆኑ ላሳያችሁ። ይሄ የራሱ የኢማም አስዩጢ መጽሐፍ ነው። አላህ ከፍና ላቅ ያለው ስለ ገነት ሴቶች ሲጠቅስ አለ ያላችሁ ሁማን ኦፍ ዘ ፒፕል ኦፍ ጀና ምን ብሎ ጠቀሰ? ኤንድ ዊ ሃቭ ፎርምድ ደም ወንደርፉሊ ኤንድ ዊ ሃቭ ሜድ ዘም ቨርጅንስ ድንግልና ወንደርፉል አደረግናቸው ብሎ ኡሩ በሚል ቃል ተጠቅሟል። ይሄ ኡሩ በሚል ቃል ክላሲካል አረቢክ ነው። ስለዚህ የቋንቋ ሊቃውንቶቹ ሊፈቱት ያስፈልጋል ማለት ነው። ይሄ ክፍል የሚገኘው ሱራ 56፣ 35 እና 37 ላይ ነው። ኡሩበን አትራባ ይላል። ምን ማለት ነው ኡሩበን አትራባ ይባል? አማርኛውን ላንብብላችሁ። ይሄው ይሄን ቃል ታውቃለህ አይደል? የጀነት ሴቶች ይሄ ናቸው ባይዘ የጀነት ሴቶች ይሄ ናቸው። እኔ አላልኩ የአንድ ሰውም ሀሳብ አይደለም። አልሲዩጢ ምን እንደሚል ተመልከቱ። የመጽሐፉ ተርጓሚዎች ሙፈሲሮችና የቋንቋው ባለሙያዎች በሙሉ በአንድነት እንደተስማሙት ኦሮብ የሚለው ቃል ኦሮብ የሚለው ቃል ኦሮባ ወይም አሮብ ለሚለው ቃል ብዙ ቁጥር ሲሆን ትርጉሙ ቀሃባ ወይም ጋለሞታ ምን ማለት ነው ይላል። ኧረ ከባድ ነው፣ እኔ ለማለት ይከብዳል። የጀነት ሴቶች እኮ ነው። የምድሩ አልበቃም እኮ ሰማይ ላይ ወጣን። ፍርሙጥና ሰማይ ላይ ይዘው ወጣ ማለት ነው። ሰው እንዴት በዚህ ውስጥ ይኖራል? ቀሃባ ብሎ ያው ቀጥታ ባይዘው ፒዲኤፉን ቀጥታ መጽሐፉን ራሱ መክፈት እችላለሁ። ያለ መጽሐፉን ራሱ ፒዲኤፉን መክፈት እችላለሁ። ይህንን አስቀምጠዋል። የጀነት ሴቶች ባጭሩ ስለ ጀነት ሴቶች ለማለት ያክል ነው። ያው ድንገት ሲሮጥ ወደ እነሱ ሩጫው ካለ በሚል ነው። ምክንያቱም ልጅ መያዝ ከፈለገ ከእነርሱ ጋር መውለድ ይችላል የሚል ሐዲስ ስላለ አላህ ልጅ መያዝ ቢፈልግ ከእናንተ ከምድር ሴቶች ሳይሆን እኔው ጋር ካሉት ከሆረ ላይኖች ይይዝ ነበረ ብሎ ሱራ 21:17 ላይ መጫወቻ ቢፈልግ ብሎ ራሱ ፈልጭ አድርጎ ስለተናገረው ማለት ነው። ኦኬ የሚሮጥ አካል ደግሞ ይደክማል። ፊዚካሊ ሊትራሊ የሚሮጥ አካል ሩጫ ማለት ፊዚካሊ ከወሰድ ነው በአካላት እንቅስቃሴ መካከል የሚደረግ ፍጥነት ነው። ይህንን የአካል እንቅስቃሴ ፍጥነት የሚያደርግ አካል ደግሞ ይደክማል። ለምሳሌ መጅሙዕ አልፈትዋ ላይ ራሱ ኢብኑ ተይሚን ጥያቄ ተጠይቋል። ዱ ዊ አትሪቢዩት ታየርድነስ ቱ አላህ ተብሎ ተጠይቋል። ድክመትን ለአላህ ባህሪ እንሰጣለን ወይ ተብሎ በተጠየቀው ጥያቄ some scholarly say that the evidence that Allah has attribute of tiredness አላህ የድካም ባህሪ እንዳለው አንዳንድ ሊቃውንቶች ማረጋገጫ አድርገው ይህንን ሐዲስ ጠቅሰውታል። ምን የሚል ሐዲስ ነው? እናንተ ካልደከማችሁ
እርሱ አይደክመውም የሚል ሐዲስ አለ። የምናየው 85ኛው ጥያቄ ነው። ኢብኑ ተይሚን የተጠየቀው ጥያቄ ማለት ነው። እዚህ ላይ አላህ ይደክማል፣ ድክመቱ ይኸውላችሁ የአላህ ድካም ጉድለት የሌለበት መድከም ነው ብሎ ራሱ አስቀምጧል። የፍጡር ያልሆነ ድካም ማለት ነው። ድክመት በየትኛውም ሎጂክ የፍጹምነት መገለጫ ሊሆን አይችልም።